ሰላም እንዴት ናችሁ? ውድ የቤዛ ቲዩብ ተከታታዮች በ2018 ዓመተ ምህረት የማትሪክ ፈተና ወስዳችሁ በሪሜዲያል ፕሮግራም ትምህርታችሁን መከታተል ለምትፈልጉ ተማሪዎች ትምህርት ሚኒስቴር በዛሬው ዕለት የመቁረጫ ነጥብን ይፋ አድርጓል። የተፈጥሮና የማህበራዊ ሳይንስ ወንድ ተማሪዎች የመቁረጫ ነጥብ 216 ሆኗል። የተፈጥሮና የማህበራዊ ሳይንስ ሴት ተማሪዎች የመቁረጫ ነጥብ 204 የተደረገ ሲሆን የታዳጊ ክልል እና አርብቶ አደር አካባቢ የተፈጥሮና የማህበራዊ ሳይንስ ተማሪዎች ለሁለቱም ጾታ የመቁረጫው ነጥብ 198 ሆኗል። የማህበራዊና የተፈጥሮ ሳይንስ መስማት ለተሳናቸው ተማሪዎች ለሁለቱም ጾታ 198 ሲሆን ማህበራዊና የተፈጥሮ ሳይንስ አይነ ስውራን ተማሪዎች ደግሞ የመቁረጫ ነጥብ ለሁለቱም ጾታ 165 ሆኗል ማለት ነው። ይህም የመግቢያ ነጥብ በሁሉም አማራጮች ማለትም በግልና በመንግስት ተቋማት የሪሜዲያል ፕሮግራም ለመከታተል ተማሪዎች እንደተፈተኑት የትምህርት አይነት ብዛት 33% እና ከዚያ በላይ የተቆረጠ መሆኑን በተጨማሪም በመንግስት ተቋማት ወጪያቸው በመንግስት ተሸፍኖ የሪሜዲያል ፕሮግራም የሚከታተሉ ተማሪዎች የመቁረጫ ነጥቡን ያሟላሉ ሲል ትምህርት ሚኒስቴር አሳውቋል። በቀጣይ በሌሎች ትምህርታዊ ይዘቶች እስከምንገናኝ ቻናሉን ሰብስክራይብ ማድረግ እንዳትረሱ። አመሰግናለሁ።